ከዚህ በኋላ ለሁለት ሰዎች እድል እሰጣለሁ። ከኋላ አንተ አውጄ ወጣው መነጽር ያደረገው ያ ለአንተ ፕሊዝ ሰው ሀሳቡን እስኪጨርስ ድረስ እናስጨርስ። ይሄ አንተ ቀጥል፣ ዝም ብለህ አንተ ቀጥል። እኔ ለመናገር አልችልም ግን እሺ ቀጥል። እሺ ለመናገር እንዳልኩት ፍላጎት አልነበረኝ። አንዳንድ ጊዜ ስሜት የሚቀሰቅሱ ነገሮች አሉ። እኔ ዛሬ ለመምጣት የፈለኩት ስራ ትችላል ወንድማችን ኤርምያስን በአካል ከዋሽንግተን በስማመነው ከምናየው በስክሪን በአካል አግኝተን ለመወያየት የተሻለ ዕድል አለ ብዬ ስላመንኩ ነው። ወደኋላ ሄደን ብዙ ነገሮችን ከቆፈርን መስተዋቱ እያንዳንዳችን ካየንበት በየራሳችን አእምሮ ብዙ ጉድፍ አለ። እኔ ወንድሜ ኤርምያስ የፖለቲካውን ስስ ብልት እያወቀው በዚያ እድሜው ከውሃት ጋር መስራቱ ያስገርም ነበር። ነገር ግን ከጊዜ በኋላ በጣም ቆጥንሽ የሆነብኝ እና ከተወሰነ ዓመት ከኢህአዴግ አብሮ መስራት በኋላ ለኢትዮጵያ ሕዝብ እጁን እንደሚሰጥ አውቆ በሰራባቸው ዓመታት ለኢትዮጵያ ሕዝብ የሚጠቁ መረጃዎችን ይዞ ወጥቶ የመለስ ሩፋት አዲስ አበባ ባለቤታማ ከተማዋ የመለስ ልቃቂት ሶስተኛው አላነበቡትም ጥላሁን የሞተቀ ግን የመለስ ልቃቂትን ያነበበ ሰው ኢትዮጵያን በኢኮኖሚ በማንኛውም ነገር ተዘርፎ ለአገር ለመመስረት ጥረት የተደረገበትን ነገር ቁልጭ አድርጎ ያስቀመጠን ወንድማችን ስለሆነ የኢትዮጵያ ሕዝብ ደግሞ ይህንን መረጃ በማቅረብ ይቅርታ በመጠየቁ ዛሬ ሊወቀስበት የሚገባ አይመስለኝም። ሰብሰብ አድርገዋል። ሀሳብ ከሰነዘር ይህንን ሀሳብ አስደግፌ ጥያቄ ግለሰባዊ ጥያቄ አንተ እነዚህን መረጃዎች ሁሉ በመጽሐፎች በምንጽፋቸው መጽሐፍ አርቲክሎቹ ጭምር የምንሰጣቸው መረጃዎች ጊዜ ተወስዶ ታስቦበት የተዘጋጁ ስለነበሩ እዚያው አብረን ከእናቱ በረከት ብያ ሆነ ለኢትዮጵያ ሕዝብ አንድ ቀን ወቅት እንጂ ልንሰጥ ፕላን አልነበሩ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ከአዲስ አበባ ጋር በተያያዘ የግድ አያይዘን መለሳቸው ነገሮች ይሆናሉ። የጽንፈኛ ኦሮሞ ብሔርተኝነትን ትግል መዳረሻ ግብ ምንድን ነው? በታምናና ከአዲስ አበባ ጋር አጠቃላይ ነው በተያያዘ መዳረሻ ግብ ምንድን ነው? አሎ ስርዓት ያዟ አስወጣ ዩሪ ያስወጣቸው ዩሪ
አንድ ባንድ ያስወጣቸው። እሺ ተረጋጉ፣ ሌሎቻችሁ ተረጋጉ። ቪቻራይቶቹ ያነጋግሯቸዋል። እናንተ ተቀበሉ። ሌሎቻችሁ ቦታ አሉ። ተረጋጉ፣ እናንተ ሌሎቻችሁ ተረጋጉ። አሎ አንተን ይሄኛው ነው ተው አንተ ተረጋጋ። ይሄኛው ደግሞ ወደ ቀመጡና አንዳ አምጣው አንዳ አምጣ ምንም አያመጣም። በቃ መልስ ወደ መስጠት እንሂድና አረጋግጥ። መልስ ስተንፍና ብሬክ ነው ብሬክ እናድርገው። አይ መልስ ይሰጥ እነሱ የሚፈልጉት ማስቆም ነው እኮ መልስ እንስጥ። እቺንማ ወያኔ ላይ እኮ እኛም አድርገናታል። እኛ ለማ አይደረጋትም። እንትና አስቆሙ ነው ዋናው ቪክቶሪያቸው። አስቆሙ ነው አይቆሙ። ራፋ ቁጠሩ በቃ ሌሎቹ ለምን ኢትዮጵያ ፖለቲካ እኮ በጣም አይ አውቄ ነው ለመሰለህ ቅድም ሲገቡ እሱ ነበር ቲም መሪ ሆኖ የመጣው እና ሪፕሬዘንታቲቭ እንደሆነ አይቼዋለሁ። ለምን አስገባቸው? ባያስገባቸው ይሻል ነበር። እኔ አታስገባቸው ብዬ ነበር። ዲስክሪሚኔት ራፋ በቃ እንቀጥል። ይሄኛው እንቀጥል። ኦኬ እሺ፣ ባላችሁበት ቁጭ በሉ። የጸጥታ ኃይል ተነግሯል። የጸጥታ ኃይል እስከሚመጣ ተረጋጉና ተቀመጡ። አንድ ጊዜ ራፋ ጥሩ ነው ለምሳ። አዎ ራፋ በቃ እንቀጥል። ራፋ እሱን አምጣ። አዎ ይቀጥል። በቃ ይሄ ጥሩ ነው ድምጽ። አንድ ጊዜ አሎ አንድ ጊዜ ተቀመጥ። አንተ አይቻልም ተቀመጥ። ክቡራትና ክቡራን አንድ ጊዜ ልንወያይ ነው የመጣ አይደለ? ሀሳብ መስጠት የጀመረ ሰው አለ። የእሱን ሀሳብ ማስጨረስ ትዕግስት የሌለን ሰዎች ነው። ጀርመን አይኛ አስጨርስ። ኦኬ ከዚህ በኋላ ስብሰባውን በዚህ መንገድ ትማጽኑ እናስወጣለን። ተቀመጡ። ከዚህ እንዳትሄድ ነው። አይ አንተ እንዳይወጣ ዋናውን ቲም መሪው ደውላለሁ። አጭር እኮ ነው ይሄ እንትን ካላለ ቲም መሪውን ማስወጣት ነው። ስትወጣ እንትን ያደርጋሉ። ለጠየቁት መልስ እንሰጣቸዋለን። ምንም ችግር የለም።
የሚጠይቁትን መልስና ክንፉ እንቀጥል እዛ ላይ ሰማባል። እሺ ድምፅ ይወጣል። አሁን ስብሰባችን ይቀጥላል። ቅድም አስተያየት በመስጠት ላይ ነበር። አንድ ሰው ነበረ። 1 ደቂቃ ነው የቀረ። 2 ደቂቃውን ተጠቅመሃል። 1 ደቂቃ ነው የቀረ። በ1 ደቂቃ ውስጥ ካላቆምክ አስቆምሃለሁ። ይጨርስ። ማንኛውም የኢትዮጵያ ብሔር አከብራለሁ። ስንፈረገጥ ከሁሉም ብሔር ነው ያለው። በእነዚህ ስንፈረገጥ አክቲቪስቶች የኢትዮጵያ ሕዝብ የታመሰ ያለው ካዋለው ከመረረብ ይጠራል። የአዲስ አበባን ጥያቄ በተመለከተ ወደ ስብሰባው ሲመጣ የሚነገሩ ዘራቡ አንዱ ጥያቄ በመድረኩ ሰዎች ተመልሷል ማለት ይቻላል። ምክንያቱም ባልደራስ የአንድ ዘመን ጥያቄ ለብቻው ገንጥሎ ወስዶ ችግሩ በህገ መንግስቱ ቅርቃር የተሸከለ ስለሆነ ለብቻው እንዲመለሳ ብሎ ማሰብ አስፈላጊ ስላልነበረ ከአጠቃላይ የህገ መንግስቱ ጥናት ጋር በተያያዘ ባልደራስ እንቅስቃሴ ያካሄድና ምንድን ነው ንቅናቄ ነው ትንሽ ቅርጽ የሚይዝበት መንገድ ሊታሰብበት የሚል ነው። በዚህ ጋር በተያያዘ ከእናንተ ጥያቄ ከህገ መንግስቱ መሻሻል ጋር በአሁኑ ጊዜ ያሉት የተቃዋሚ ኃይሎች ያሉበት ሁኔታ ትንሽ ሁለታችሁ በጣም ልዩነታችሁ በጣም ተለያይቷል። ትናንት በነበረው ዘመን የነበሩት ተቃዋሚዎች ታማኝ ተቃዋሚዎች እያሉ እንፈርጃቸው ነበር። በአሁኑ ጊዜ ከህገ መንግስትና አውቃ አንጻር በመሻሻል ሁኔታ ጥያቄ ካላቀረቡ ምንድን ነው የምንላቸው? የዶክተር አብይ የድጋፍ ኮሚቴ ወይስ ተቃዋሚ ኃይሎች ምን ሲያለ አንድ የመጨረሻ እዛ ከኋላ ያ አንተ እዛ ሰማይ ልክ ነው። ላስሬስ ላይ እኔ እንኳን ማሳሰቢያ ምንድን ነው እዚህ ምን ያለ ነው? በአጠቃላይ ኢትዮጵያዎች አይደል? በኢትዮጵያዊነታችን አምነን ነው አሁን እዚህ የመጣን። ኢትዮጵያዎች ነን፣ በኢትዮጵያዊነታችን አምነን ነው። ቀደም ሲል ኢህአዴግ እየሸሸን እየሄድን ነበር። ይሄ ኢህአዴግ ነው፣ ይሄ ትግሬ ነው፣ ይሄ እንደዚህ ነው። አሁን ደግሞ የኦሮሞ ዘር አለ። በኢትዮጵያዊነት ኢትዮጵያዊ ነው። የተወለድኩት አዲስ አበባ ነው። አጎቴ ኦሮሞ ነው። ብሔር የለንም እኛ። አሁን ብሔር አያስፈልገንም። በኢትዮጵያዊነታችን እንወያይ። ባለው ነገር እዚህ ጋር የምናያቸው ጓደኞቼ ናቸው በሙሉ እዚህ ጋር በኦሮሞ ጉዳይ ላይ የሚናገሩ የኦሮሞ ጉዳይ ላይ ይመለከተኛል። ሁሉም ኢትዮጵያ ይመለከተዋል። ዘር የለንም። አሁን እኛ ዘር አንፈልግም። በኢትዮጵያዊነታችን ተወያይተን አዲስ አበባ ስትል ሁሉ ኢትዮጵያ ይድናል። ይሄንን አምነን ነው። አሁን እዚህ ጋር ንግግሮች አሉ። አሁን ወንድሜ እንዳስተካከለው ምንድነው አክቲቪስቶች ናቸው የሚያሰቃዩት። ዛሬ ጽንፈኛ ይላል፣ ትናንትና እንትን ይላል፣ ትናንትና ሌላ ይላል። ያንን አይደለም የምንፈልገው። ሀገራችንን ህዝባችንን እናድን፣ ኢትዮጵያን እናድን። ያለው ችግር ምንድን ያለው አሁን እንዲታዩት ነው። ረሃብ አለ፣ የኑሮ ውድነት ኢትዮጵያ ውስጥ አለ። ደሃው ዘመዶቻችንን እንይ፣ እነሱ እየተዘዋወሩ እየጠጡ ነው አይደል የምናያቸው። በትክክሉ እንሂድ። የአዲስ አበባ ጉዳይ ነው። አዲስ አበባ ይመለከተናል። የአዲስ አበባ ነዋሪዎች ቀደም ብሎ ተናግረዋል። 14ኛ ክፍለ ሀገር ነው። 14ኛ ክፍለ ሀገር ነበረች አዲስ አበባ። ሌላ ናት። የኢትዮጵያ ማዕከል ናት። ከአፍሪካ ከዓለም 3ኛ ናት። ይሄንን እናስብ ወንድሞቼ። እዚህ ጋር የምናያቸው ወንድሞቼ ይፈታሉልኝ። በግሩፕ አይደለም የምናወራው። አሁን ስለ ኦሮሞነት አይደለም፣ ስለ ኢትዮጵያ እናድን ባካችሁ። ወደ ጥሩ ነገር እንምጣ። ይሄ ሰው የናቀ ትክክል መጠየቅ ያለበት
በጣም እንቀጥላለን። እስካሁን የተጠየቁት ጥያቄዎች ላይ መልስ ይሰጥና ከዛ ወደ ሁለተኛው ዙር እንመጣለን። ኤርሚያስ እሺ። በጣም አመሰግናለሁ። ከየትኛው እንደምጀምር አላውቅም። ከኋላ ታሪክ ጀምሮ ወንድሜ ካነሳልኝ የዛሬ 3 ዓመት ዛሬ ቅድም መስፍን ሲያወራ የነበረው የኦሮሞ ስተዲ አሶሲዬሽን የሚባል ኦሳ የሚባል ድርጅት አለ። ለመጀመሪያ ጊዜ ነው ዘንድሮ ኢትዮጵያ ላይ እያከበረ ያለው ዓመታዊ ጉባኤው እና የዛሬ 3 ዓመት ዋሽንግተን ዲሲ ላይ ነበረ የኦሳ ዓመታዊ ጉባኤ። እዛ ጉባኤ ላይ አቶ ስኬል ፕሮፌሰር ስኬል ጋቢሳ እና ዶክተር ሄኖክ እና ሌሎቹም ጋበዙ። የኦሮሞ ስተዲ አሶሲዬሽን የምሁራኖች ጋበዙኝ። ለምን ጋበዛችሁኝ ስላቸው የኦሮሞ ትግልን ያላንተ ማሰብ ስለቸገረን ነው ያሉት። ዛሬ ይድገሙት አይድገሙት የራሱ ጉዳይ ነው። አይ ዶንት ኬር። የኦሮሞ ትግል መነሻው ጭቆና ነው። ሁሉም ኢትዮጵያ የተጨቆነው ጭቆና ነው። እሱን ያሳየሁት። ስለዚህ ነው እዛ ጥናታዊ ጽሑፍን እንድታቀርብ ይጋበዙ። ከፈለጋችሁ አሁን ኦሳ ኤርሚያስ ብላችሁ ብትገቡ የ30 ደቂቃ መግለጫ ታዩታላችሁ። ዝም ብላችሁ ኢንተርኔት ላይ ገቡ ነው ኦሳ ኤርሚያስ ብላችሁ ግቡ። እሱ አይደለም ዋናው ነጥብ። ኦሳ ፕሮግራሙን የሚያቀርበው ወይ በኦሮምኛ ነው ወይ በእንግሊዘኛ ነው፣ በህጋቸው ማለት ነው። በታሪካቸው ለመጀመሪያ ጊዜ በአማርኛ እንዳቀርብ ፍቃደኝነት የሰጡት ለኔ ነው። የኦሮሞ ትግል በተለይ በአዲስ አበባ ዙሪያ የነበረውን የአርሶ አደር መፈናቀል ሪፖርት በአማርኛ ከህጋቸው ውጪ ሄደው። ሁለተኛ ነገር ልጨምርላችሁ። ኦዴግ የሚባለው ድርጅት ሲደራጅ 5 ዓመቱ ወይ 4 ዓመት ተኩል በቴሌኮንፈረንስ ዛሬ ኦዴግን የመሰረቱ ቢያንስ 5-6 ሰዎች ለ3 ለ4 ሰዓት ድርጅት ልንመሰርት ነው ኦዴግ የሚባል አንዱ ድራይቭ ያደረገን ኦዴግን አንተ የጻፍከው ይሄ ባለቤት አልባ ከተማ የመለስ ትሩፋት የሚለው ነው፣ እሱን ኤክስፕሌን አድርግልን ብለው ፓርቲ መመስረቻ ዶክመንት የኦሮሞ ድርጅቶች መነሻ ጽሁፍ ከኔ ነው የወሰዱት። 2 ዛሬ ለውጥ ሊኖር ይችላል። ትናንት የታገልነውን አካል ተመሳሳይ ስራ ሲሰራ ካየነው እንታገለዋለን። የኔ ፐርሰናል አቋም ለኢትዮጵያ ተረኝነት አይጠቅማትም። ፈረቃ አይጠቅማትም። ሁሌ የሆነ ነገር ሲነሳ ይሮጡና ሰዎች ወደ ኋላ ታሪክ ይገባሉ። ቅድም እንደተባለው አንዳንዱ ቢፈተሽ ምንድነው እንተወሱ ዶክተር አብይን ብንፈትሸው ምን እንደምናገኝበት ስለማቅ ማለት ነው። አቶ ለማ መገርሳን ብፈትሸው ምን እንደሆነ ስለማቅ ማለት ነው። ግን አንዳንዶች የአቶ ለማን የዶክተር አብይን
ቲሸርት ደረታቸው ላይ አድርገው ነው እኔን ይሄን ጥያቄ የሚጠይቁኝ። እሱ አይደለም። ሰዎች ወደ ድርጅት ሲገቡ ሁሉም ሰው የራሱ የሆነ ፐርፐዝ አለው። ወንድሜ ለመጨረሻ ጊዜ ልንገርህ፣ ኢህአዴግ ውስጥ ስገባ አመኘበት ነው የገባሁት። በመጽሐፌም ላይ አመኘበት መግባቴን ጽፌያለሁ። ዝርዝር ታሪኩን ወደ ኋላ አልመለስም። ሴጣንም ቢሆን ዲያብሎስም ቢሆን እገባ ነበር። የኔ ፔን ያንተ ፔን ስላልሆነ፣ የኔ ፔን የሳምበዲ ፔን ስላልሆነ በእኔ ቤተሰብ ላይ የደረሰው ነገር ዲያብሎስም ቢሆን ኢህአዴግን እቀላቀለው ነበር። ከዛ በኋላ ላሉት ነገሮች ያሉትን ጥያቄዎች የነበሩትን ነገሮች ምናልባትም ማንም አንዳንድም እነ ዶክተር አብይ ዛሬ ለውጥ የሚባሉት እንደ ሪፈረንስ ወስደው የተለወጡበት ማለት ነው። የተጻፈው በእኔ ስለሆነ በዛም ደግሞ እኮራለሁ። የነበሩትን አምቀው የኖሩ የነበሩበትን እንደ ፖዚቲቭ ሲያነሱ የነበር እኔ አይደለሁም። እኔ አላነሳውም። በፓርቲ ውስጥ የሰራው ስራ የሚያኮራኝ ነው ብዬ አይደለም። ፓርቲ ውስጥ የተሰራውን ጥፋት መግለጼ ነው የሚያኮራኝ እንጂ ኤንሳ ምን እንደሚሰራ እናውቃለን። በኦዲዮ እናውቃለን እኮ በኦዲዮ እጃችን ላይ አለ። ኤንሳ ምን ሲሰራ እንደነበር የኤንሳ ኃላፊዎች ማን እንደነበሩም እናውቃለን። የደህንነት ጽሕፈት ቤት ኃላፊዎች እነማን እንደነበሩ እናውቃለን። ስለዚህ ይሄ የሆነ ነገር ሲመጣ የሄድክ የኋላ ታሪክ የምትጎትተው ነገር በራሱ በአንድ በኩል ደካማነት ነው፣ በሌላ በኩል ወይ ማዳመጥ ነው። ሁሌ ሰው እንዲደግምልህ ከመጠየቅ ከዚህ በፊት ምን ሲናገር ነበር የሚለውን ማዳመጥ፣ አዲስ ፖለቲከኛ ካልሆነ በስተቀር ማለት ነው። ሌሎቹን ከኔ ጋር የተያዙትን በጥቅሉ ይሄን ነው ማንሳት እንፈልገው። ስለዚህ የነበረውን ጥፋት አንስቻለሁ። እነዚህ ነገሮች መፈጸም እንደሌለባቸው አሳይቻለሁ። ልክ አዲስ አበባ እንዴት መሬት እንደተወረረ፣ በምን መልኩ እንደተወረረ፣ የአርሶ አደሩ እንዴት እንደተፈናቀለ በአይኔ ያየሁትን አንዳንዴም የተከራከርኩበትን አንስቻለሁ። የሚያሳዝነው ነገር አንዳንዶቹ ባለስልጣናት ዛሬ አርሶ አደሩን የሚያፈናቅሉ ባለስልጣናት አሁንም ስልጣን ላይ ናቸው። እነሱንም ነው እያነሳው ያለሁት። አዲስ አበባ ላይ ሲሆን ለምን ባላደራ አስፈለገ? ከሱ ከላይ ልጀምር። አይ ቲንክ የባላደራ ኮንሴፕቱ ላይ መጀመሪያ እንግባባና ቅድም መስፍን ያነሳዋል። ባላደራ አዲስ አበባ ባላደራ ምክር ቤት የፖለቲካ ፓርቲ አይደለም። ይሄን በደንብ አስመሩ። ስለዚህ የፖለቲካ ፓርቲ ካልሆነ ለስልጣን አይወዳደርም ማለት ነው። ስለዚህ የስልጣን ጥማት ብላችሁ ያነሳችሁ ሰዎች ልክ አይደለም። እኔ አሁን ለስልጣን ቢወዳደር ኖሮ ባላደራ አልገባም ነበር። ስለዚህ የአዲስ አበባ ባላደራ አስተዳደር ይቅርታ፣ የባላደራ ምክር ቤት ለፖለቲካ ፓርቲ ስላልሆነ የፖለቲካ ፓርቲ ለስልጣን የሚወዳደር ነው። ባላደራ ምክር ቤቱ በስልጣን አይወዳደርም። እንደው አንዱን ህግ ልንገራችሁ። ከባላደራ ምክር ቤት አመራር ውስጥ በግለሰብ ደረጃ ስልጣን መወዳደር እፈልጋለሁ የሚል አካል ካለ ምክር ቤቱን ወንበሩን ይለቃል፣ ባላደራ ወንበሩን ይለቃል። ስለዚህ የፖለቲካ ፓርቲ አይደለም። በደንብ ያዙት። ለስልጣን አይወዳደርም። ታዲያ ምንድነው የሚሰራው? ካልተወዳደረ ምንድነው የሚያደርገው? ስልጣን ካልያዘ ምንድነው የሚያደርገው? ጥያቄው እሱ ጋር ነው። ያልተለመደ ነው ወይ? እንዲህ አይነት ነገሮች አልተለመዱም ወይ? የአዲስ አበባ ህዝብ ጥሪ ተደረገለት። ባልደራስ የተባለው ከ10,000 ሰው በላይ ተገኘ።
ያ ከ10,000 ሰው በላይ የተገኘው ኃይል ጥያቄዎችን አነሳ። 1 2 3 4 ጥያቄዎች። እነዚህ ጥያቄዎች ለአዲስ አበባ ህልውና ወሳኝ ናቸው። እነዚህን ጥያቄዎች በአደራነት አስፈጽሙልን። ስለዚህ ባላደራነቱ ለጥያቄዎቹ ነው። ባላደራነቱ ምንድናቸው ጥያቄዎቹ? አንደኛ ልዩ ጥቅም ይዞ የሚመጣ የፖለቲካ ፓርቲ አዲስ አበባ ላይ እንዳይመረጥ እናደርገዋለን። ይሄ ነው አንደኛው። ስለዚህ ኢህአዴግም ይሁን ኢዜማም ይሁን አብንም ይሁን መኢአድ የልዩ ጥቅም ኮንሴፕትን ይዞ ከመጣ መኢአድን እንዳትመርጡ፣ አብንን እንዳትመርጡ፣ ኢዜማን እንዳትመርጡ፣ ኢህአዴግን እንዳትመርጡ ብለን ሙቭመንት እንፈጥራለን ነው። ይሄ ነው አንደኛው። ስለዚህ ኢህአዴግን አትምረጡ ማለት አውቶማቲክ ይሆናል ማለት ነው። ቢኮዝ ኢህአዴግ የልዩ ጥቅም እስረኛ ስለሆነ አውቶማቲክ ነው። ኢህአዴግን አትምረጡ፣ ከዛሬ ጀምሮ ኢህአዴግን አትምረጡ ላለሁ ፕሮቫይድድ ዛት ልዩ ጥቅም ቀርቷል ካለና ካመነበት ግን ሐሳቡ ሌላ ነው ማለት ነው። ስለዚህ የመጀመሪያው ባላደራ ምክር ቤቱ አደራ የወሰደው ልዩ ጥቅም ብሎ የሚመጣ የፖለቲካ ፓርቲ አዲስ አበባ ወንበር የለውም የሚል ነው። በተደጋጋሚ ማነሳውን ላንሳላችሁ። እንዲህ አይነት ኤክስፒሪየንስ የለም ወይ የሚለው ዋሽንግተን ዲሲ ውስጥ በተደጋጋሚ አንስቼዋለሁ። እኔ ለ6 ወር አጥንቼዋለሁ። ዋሽንግተን ዲሲ የተወሰነ መመሳሰል ስላለው ዋሽንግተን ዲሲ ውስጥ ቮቲንግ ራይት ሙቭመንት የሚባላል እና ስቴትሁድ ሙቭመንት የሚባላል። ሁለቱ ሜቢ ዲሲ ሄዳችሁ ካያችሁ አጋጣሚ አግኝታችሁ ዲሲ ከሄዳችሁ አንድ ነገር እንድታዩ በዚሁ ልጠቁማችሁ። የዲሲ መኪና ታርጋን ተመልከቱ። ይሄ ታርጋው ማለት ነው። እዚህ ሀገር ታርጋ ላይ ጽሑፍ ይጻፋል አይጻፍም ስላላየው አላቅም። የዲሲን ታርጋ የዋሽንግተን ዲሲ በሙሉ ማለት ነው። ታርጋዋን ብታዩዋት እስር ከታርጋው ቁጥር በታች እንደው ዝም ብላችሁ ኢንተርኔትም ገብታችሁ ይዩት። ምን ምትላለች? ኖ ታክሴሽን ዊዛውት ሪፕሬዘንቴሽን ምትላለች። ይሄ የግዴት የዲሲ የሚኖር ማንም ሰው መኪና ከገዛ ይችኛዋ ላይ አለች፣ ታርጋው ላይ አለች። ሪፕሬዘንት ሳንሆን ታክስ አንከፍልም፣ ወይም ደግሞ ታክስ ከከፈልን ሪፕሬዘንት መሆን አለብን። ኖ ታክሴሽን ዊዛውት ሪፕሬዘንቴሽን ኖ ነው የሚለው። ሉክ እዚህ ጋር እንድነግራችሁ የምፈልገው ነገር ሙቭመንት አለ ብያችኋለሁ አይደል? ምን የሚባል ቮቲንግ ራይት ሙቭመንት እና ስቴትሁድ ሙቭመንት። ዋሽንግተን አሜሪካ ስንት ስቴት ነው ያላት? እሺ ስቴት ያልሆነችው ዋሽንግተን ዲሲ ናት፣ 51ኛ ለመሆን ማለት ነው። ስለዚህ ትግላቸው ምንድነው? 51ኛ ግዛት ለማድረግ ስቴትሁድ ሙቭመንት አላቸው። ይሄ ነን ገቨርንመንታል ኦርጋናይዜሽን የሚመራው ሙቭመንት ነው። ስለዚህ ባላደራውም ነን ገቨርንመንታል ኦርጋናይዜሽን ነው፣ መንግስታዊ ያልሆነ ድርጅት ነው። እዚህ መንግስታዊ ያልሆነ ድርጅት ተመሳሳይ ስራ የሚሰራ እንዳለው ሁሉ ማለት ነው። ሶ ቮቲንግ ራይት ሙቭመንቱ ስቴትሁድ ሙቭመንቱ ለምንድን ነው ዲሲ ላይ ጎልቶ የወጣው? ለምን ጥቅም አገኘ? ለምን ጎልቶ ወጣ? እቺን ብቻ ላንሳላችሁ። ጎልቶ የወጣው የዋሽንግተን ዲሲን ገቨርንመንት መንግስት የተቆጣጠረው የነዚህ ጥያቄዎች ባለቤት ነው። ተረዳችሁ? የጥያቄዎቹ ባለቤት ነው። የትኛው ጥያቄ? ታክሴሽን ዊዛውት ሪፕሬዘንቴሽን የሚለው ባለቤት ነው። ኦውን አርጎታል። ቮቲንግ ራይት ሙቭመንት ኦውን አርጎታል። ስቴትሁድ ሙቭመንት ኦውን አርጎታል። ስለዚህ በመንግስት የሚመራ ንቅናቄ ነው ያለው ዋሽንግተን ዲሲ ላይ። ወደኛን ጎትተው ይሄን ነው ወደኛን ገልብጠው ኢህአዴግ
አትምረጡ አውቶማቲክ ነው። ለምንድን ነው አውቶማቲክ የሚሆነው? ልዩ ጥቅም ብሎ ስለመጣ። ስለዚህ ትግላችን የሚሆነው ምንድነው ማለት ነው? ልዩ ጥቅም የሚባል የለም ብሎ የሚመጣን ፓርቲ ማስመረጥ ነው። ያኔ ምን ያደርገዋል? የባልደራስን ጥያቄ ኦውን ያደርገዋል። ያ ድርጅት ያ ፓርቲ ኦኬ ኦውን ያደርገዋል፣ ባለቤት ይሆናል። ቅድም መስከረም ያስታወሰችኝ ከዚህ 3 ቀን በፊት ይቅርታ መኢአድም እንደዛ አይነት መግለጫ ወጥቷል። ስለዚህ መኢአድን ምረጡ ብለን እንቀሰቅሳለን ማለት ነው። የአዲስ አበባ ህዝብ አዲስ አበባ መኢአድን ምረጡ ብለን እንላለን። ፕሮቫይድድ ዛት ልዩ ጥቅም የለም አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያዊ እዛ የሚኖረው ነው እስካለ ድረስ። ስለዚህ ለጥያቄዎቹ ነው አደራ የወሰደው። አንደኛው ይሄ ነው። ሁለተኛ አደራ የወሰደበት የአቶ ታከለ ኡማ አስተዳደር ህገ ወጥ ነው። ፎር ዛት ማተር አቶ ታከለ ኡማን አንድ ሰው አልመረጠው። አንድ ሰው ሲንግል የአዲስ አበባ ነዋሪ ሆኖ ሲንግል ሰው አልመረጠውም ታከለ ኡማን። እሱ ብቻ አይደለም የአዲስ አበባ አስተዳደር 5 ዓመት የህዝብ ወቅ እንደው ተመረጠ እንኳን ብንል 5 ዓመት የተመረጠበትን እድሜ ጨርሷል። ለ5 ዓመት ወክያለሁ ብሎ ቢለው እንኳን የአዲስ አበባ ህዝብ በኮቴሽን 5 ዓመቱን ጨርሷል። ሰው ምን ያደርጋል? አስተዳደር ሆኖ መቀመጥ አይችልም። በህዝብ አልተመረጠም። 5 ዓመት አልፎታል። 6ኛ ዓመቱ መጥቷል አሁን። ስለዚህ ህገወጥ ነው። ህገወጥ የሆነው በህዝብ ስላልተመረጠ ነው። ይሄ ህገወጥ ኃይል የከተማዋን ስትራክቸር የሚቀይር ነገር መወሰን አይችልም። ወሳኝ በሆኑ ጉዳዮች ላይ መወሰን አይችልም። ይሄ ነው ሁለተኛው ጥያቄ። እንዴ እነሱ ምን እንዳደረጉ ታውቃላችሁ? ዶክተር አብይ በዚህ በኩል ሰውን ለመሸወድ የድንበር አወሳሰንና የማንነት ኮሚቴ የሚል ትልልቅ አንጋፋ ሰዎችን በዚህ በኩል አደራጀና አጨበጨበን። እኛ መቼም ማጨብጨብ ልማዳችን ነው። አጨበጨብ በዚች ጋር ዞር አለና ወሳኙ አዲስ አበባ ስለሆነች የአዲስ አበባ ድንበር የሚወስኑት 3 ከወዴድ 1 ሞፈሪያት 1 ከእንትን አድርጎ ጠቅላላ የኢህአዴግ ሰዎች የአዲስ አበባን ድንበር እንዲወስኑ እዚህ ጋር ሾመ። ይሄን ነው እየተቃወምን ያለነው። መሰረታዊ በሆኑ የከተማው ጉዳዮች ላይ መወሰን አይችልም ስንል ሞፈሪያት መጣ፣ ኦህዴድ ሰዎች መጣው ድንበር መከለል አይችሉም። ህገወጥ አስተዳደር ስለሆነ ለጊዜው ባላደራ የታከለ ኡማ አማራጭ ስለሌለ ቢሆን ባላደራ አስተዳደር ቢመሰረት ጥሩ ነበር። ካልሆነ ግን ጥቃቅን አስተዳደራዊ ጉዳዮች ነው እየሰራ መቆየት ያለበት እንጂ ስትራቴጂክ ኢሹስ መወሰን የለበትም። ይሄ ነው አደራ የተሰጠው። የአደራ ጥያቄ ያነሳችሁልኝ 2 እንዲህ ያልን 4 መሰረታዊ ጥያቄዎች ናቸው አደራ የተሰጣቸው። በዲሞክራሲያዊ መንገድ የአዲስ አበባ ህዝብ የራሱን መርጦ የራሱ አስተዳደር ይምረጥ። ሌላኛው ጥያቄ ይሄ እኔም ያገባኛል፣ መስፍን ያገባዋል፣ ወንድም ያገባዋል፣ ሌሎቹም ያገባቸዋል። ከዲሞክራሲ ውጪ ሌላ ኃይል የለም አዲስ አበባ ውስጥ። በዲሞክራሲ በህዝብ ውሳኔ የሚመጣ አስተዳደር ነው መምጣት ያለበት። ከሌሎች ቦታ እየተመደቡ እንደታከለ ኡማ፣ ከሌሎች ቦታ እየተመደቡ እንዳልከበ ቁባይ፣ ከሌሎች ቦታ እየተመደቡ የሚመጡ ሰዎች መኖር የለባቸውም። የከተማው ህዝብ የራሱን ድል በራሱ ነው የራሱን መምረጥ አለበት፣ ማስተዳደር አለበት። ይሄ ነው ሌላው ጥያቄ። በዲሞክራሲ በጉልበት አለ በዲሞክራሲ ነው። ስለዚህ ለነዚህ ጥያቄዎች አደራ ወስዶ ሙቭመንት የሚያደርግ ነው እንጂ እነዚህን ጥያቄዎች ይዞ ፖለቲካ ፓርቲ አይደለም። ይሄ ግልጽ እንዲሆን ይፈልጋል። ወንድሜ ለጠየቀኝ ጥያቄ ይሄን ነው መመለስ የምችለው። ኢትዮጵያ አለች ወይ? እንዴት ከባድ ጥያቄ ነው።
ኢትዮጵያ ሁሌም ትኖራለች። ሁሌም እኔ በዚህ አንድም ቀን ተጠራጥሬ አላውቅም። ትኖራለች። ይሄ ጊዜያዊ የአክራሪ ኃይሎች ሁሌም ይመጣሉ፣ ከዛ ይጠፋሉ። አክራሪ አንድ የኦሮሞ ብቻ አይደለም። ፕሊዝ ኢትስ ኖት ፎቢያቲክ። ጽንፍ የወጣ የሌላም አክራሪ አለ። የሲዳማ የቄሮ አክራሪ አለ፣ የኤጀንቱ አክራሪ። ማክረር ብቻ ሳይሆን በጎማ የሰው ልጅን በጎማ ጠቅልሎ የሚያቃጥል አክራሪ አለ። በተመሳሳይ በየቦታው አክራሪዎች አሉ። ባይዘዌ ብሔር ብቻ አይደለም አክራሪ፣ የሃይማኖት አክራሪም አለ። ስለዚህ ለኢትዮጵያ ትልቁ አደጋ አክራሪነት ነው፣ የሃይማኖትና የዘር አክራሪነት። እሱን መዋጋት አለብን። ኢትዮጵያ እንድትኖር ወንድሜ የሃይማኖት አክራሪዎች እና የዘር አክራሪዎችን መታገል ነው። ሲዳማ ላይ 7 የኦርቶዶክስ ቤተክርስቲያን የተቃጠሉበት ምክንያት ታውቃለህ? ኢትዮጵያዊነትን ለማጥፋት የተካሄደ እንቅስቃሴ ነው። ቢኮዝ ኦርቶዶክስ ሃይማኖት ውስጥ ኢትዮጵያዊነት ስላለ። ሌሎች ቦታዎችም ላይ ሌሎች ቦታዎችም ላይ አክራሪዎች የሚያደርጉት ነገር ኢትዮጵያዊነትን ለማጥፋት ነው። ኢትዮጵያዊነትን። ስለዚህ በአክራሪ ኃይሎች መካከል ኢትዮጵያዊነት የለም። ውሸት ነው። አክራሪ ኢትዮጵያዊ አይደለም። አክራሪ በግድ ዴፊኒሽን ኦፍ አክራሪ ምንም እኮ አይደለም። በግድ የሚያምንበትን ነገር ሌላ ሰው ላይ የሚጭን ማለት እኮ ነው አክራሪ ማለት። ብታምንም ይጭንባል። አይሲሲ ያደረገው እንደዛ ነው። አክራሪነት በኃይል መጫን ነው። ይሄ አደጋ ነው። ይሄ ከጠፋ ኢትዮጵያ በደንብ ትኖራለች። ድሮ ልዩ ጥቅምን ታነሳ ነበር ወይ? ድሮ ልዩ ጥቅምን አላነሳም ነበር፣ ቢኮዝ ስርዓቱ ስለነበርኩ። የልዩ ጥቅም ትርጓሜም አሁን ባለው መልኩ ዲፋይንድም አልሆነም ነበር። በነገራችን ላይ የዛሬ 6 ዓመት እኔ ነኝ ሄደህ የባለቤት አልባ ከተማ የሚለውን ምዕራፍ 2 ልዩ ጥቅም ማለት ምን ማለት ነው የሚል ቻፕተር አለ። ዛሬ እንደዚህ ቶፒክ ከመሆኑ በፊት የዛሬ 6 ዓመት ማለት ነው። ስለዚህ ፓርቲ ውስጥ ልታነሳ አትችልም። እንደሱ ከሆነ እኔ ጽሑፍ ድቅ ነኝ ብዬ ልወጣ ነው፣ ወይም ደግሞ ኢንሳ ውስጥ እየሰራው እኔ ወንጀል አልሰራውም እንደማለት ነው። ይሄ ደግሞ ሊሆን አይችልም። ስለዚህ በምችለውና ባገኘሁት ወቅት የልዩ ጥቅምን ዴፊኒሽን ምን ማለት እንደሆነ እስካሁንም እኮ ክሊር አይደለም። ኦፕን ሆኜ ነው የምነግርህ። አንተም ልዩ ጥቅም ምንድነው ብትባል የምትነግረኝ አይመስለኝም። ብትነግረኝ ደስ ይለኛል። እሺ that's fine። ልዩ ጥቅም የሚባለው ነገር በአንድ በኩል እዚህ ጋር በደንብ ያዙ። ብዙ ምስማማባቸው ሰዎች ኦሮሞ ልዩ ጥቅም የለውም በአዲስ አበባ የሚሉ ወዳጆች አሉ። በእነሱ እስማማለሁ። አንዲት ነገር ካልጨመሩ በስተቀር ነው ምስማማው፣ የባለቤትነት ጥያቄ ካልጨመሩ በስተቀር። ስለዚህ የባለቤትነት ጥያቄ ከሌለው ልዩ ጥቅምም የለም ካሉ which is true አብረን እንቆማለን። ዋሽንግተን ዲሲ ላይ ሰላማዊ ሰልፍ ስናደርግ በዛኛው ጎን ወደ 12 ሰዎች ነበሩ ዶክተር አብይን ደግፈው እንትን ሲሉ የነበሩ እና ሰማዋቸው። አዲስ አበባ የሁላችንም ናት፣ አዲስ አበባ የሁላችንም ናት፣ ኤርሚያስ ስማ አዲስ አበባ የሁላችንም ናት አሉ። I was so happy። እንዴ እዛ ጋር ምን ታረጋላችሁ? ኑና አብረን እንበል። እኔ እኮ የሄድኩት እዛ እኔ ብዙ ሰላማዊ ሰልፍ ሄጄ አላውቅም። የሄድኩት ሰላማዊ ሰልፍ አዲስ አበባ የሁላችንም ለማለት እኮ ነው የሄድኩት። አዲስ አበባ የሁላችን ከሆነችማ ምንም ጥያቄ የለም፣ እንዲህ መሰብሰብ አያስፈልገንም። ባይዘው ልዩ ጥቅምም የለም ማለት ነው። የምትሰጠው ልዩ ጥቅም የለም ማለት ነው። ስለዚህ አዲስ አበባ የሁላችንም ናት። አዲስ አበባ የጉራጌው፣ የትግሬው፣ የወላይታው፣ የሲዳማው የሁሉም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሁላችንም ባለቤት ናት። የአዲስ አበባ ነዋሪ አዲስ አበባ ሰዎች ፈቅደው
አዲስ አበባ መኖር ሲጀምሩ አዲስ አበባ ይሆናሉ ፈቅደው መኖር ሲጀምሩ አዲስ አበባ ሲሆኑ ደግሞ አስተዳደሩን ለመረከብ የፖለቲካ ስልጣን ላይ ለመግባት መምህር ለመሆን ሐኪም ለመሆን ጠበቃ ለመሆን የድር አባል ለመሆን ይገባሉ አዲስ አበባ ያኔ ትግሬም ይሁን ወላይታ ሲዳማም ይሁን ከምባታ አዲስ አበባ ኖሮ ይሄን የሚያረክ ሆነ አዲስ አበቤ ይሆናል ማለት ነው ሶ የአዲስ አበቤ ናት ስንል ትርጉሙ ይሄ ነው በመኖር የሚመጣው እና አቶ ሌንጮን አልወቀስኳቸውም የወቀስኳቸው እሳቸው እዚህ ሀገር ኖረው ከንቲባነት በሙያ ነው ስላሉ ነው የወቀስኳቸው ከንቲባነት የፖለቲካ ስልጣን ስለሆነ ማለት ነው እንግዲህ እነዚህ ናቸው ጊዜ ስለወሰድኩባችሁ ለምን ክልልነቷን ተነጠቀች ብቻ የሚለውን ላንሳና ላጠቃል ዋናው ጥያቄ እሱ ነው ዋናው የኢትዮጵያ ክልሎች የተዋቀሩበትን ክራይቴሪያ አታሟላም ታሟላለች ዛት ኢዝ የመጀመሪያው ጥያቄ ታሟላለች ምክንያቱም በማንነት ላይ የተመሰረተ ስለሆነ አዲስ አበባም የራሷ ማንነት አላት ምናልባትም ከብዙዎቹ የበለጠ ማንነት አላት ኮንሶሊዴትድ የሆነ ማንነት በቋንቋ ይባባል